ሰላም እንዴት ናችሁ የዩቲዩብ ቤተሰቦች? ዛሬ የ2018 ተፈታኞች የፈተና ይዘት ምን እንደሚመስልና ፈተናውን ለመፈተን ደግሞ ናሽናል አይዲ ግዴታ ሆኗል። እሱንና ፈተናውን ከዚህ በፊት የነበሩ ከ2017 እንዲሁም ከዛ በታች የነበሩ ፈተናዎችን የምታገኙበትን ዌብሳይት እና ቴሌግራም ሊንክ እምነግራችሁ ስለሆነ እስከ ቪዲዮ መጨረሻ ተከታተሉኝ። ቻናሌንም ሰብስክራይብ ካላረጋችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ ቪዲዮን ከወደዳችሁትም ላይክ አድርጉልኝ። ወደ መጀመሪያው መረጃ ስመጣ የናቹራል ተፈታኝ የምትፈተኑት እንግሊሽ፣ ማትስ፣ አፕቲቲዩድ፣ ኬሚስትሪ፣ ፊዚክስ ኤንድ ባዮሎጂ ነው። ስለዚህ እነዚህ የትምህርት አይነት 6 የትምህርት አይነቶች ነው የምትፈተኑት ማለት ነው። ከዚህ ተጨማሪ ደግሞ የሶሻል ተፈታኞች የምትፈተኑት እንግሊሽ፣ ማትስ፣ አፕቲቲዩድ፣ ሂስትሪ፣ ጂኦግራፊ ኤንድ ኢኮኖሚክስ ናቸው። ስለዚህ እነዚህን ፈተና ስትፈተኑ ፈተና የሚወጣባቸው ይዘቶች ወይም ደግሞ ፈተና የሚያተኩረው ከ10ኛ ክፍል እስከ 12ኛ ክፍል ሙሉ ለሙሉ በአዲሱ የትምህርት ፖሊሲ ስለሆነ የአዲሱ የትምህርት ፖሊሲ ላይ ያሉትን ጥያቄዎች ነው የሚወጣው ማለት ነው። ስለዚህ ሞር ኦፍ የምታተኩሩት አዲሱ ትምህርት ፖሊሲ ላይ ያሉትን ወሳኝ ዩኒቶችን ይሆናል ማለት ነው። የ9ኛ ክፍል ደግሞ ከሁለቱም ነው የሚወጣው ከድሮም ከአሁኑም። ይህም ማለት ግን ሙሉ ለሙሉ ከድሮና ሙሉ ለሙሉ ከአዲስ ብቻ ማለት ሳይሆን የድሮም የአሁኑም የያዙት ሁለቱ በድሮም በአዲሱም ላይ ያሉ ይዘቶችን የሚያተኩር ነው የሚሆነው። ስለዚህ እነዛ ላይ ጥያቄዎችን አተኩራችሁ እንድትሰሩ ነግራችኋለሁ። እንዲሁም ደግሞ 2018 ፈተና ለመፈተን ናሽናል አይዲ ግዴታ ተብሏል። ስለዚህ ከወዲሁ ቀድማችሁ ብታወጡ ሞር የተሻለ ነው የሚሆነው። ምክንያቱም ፈተናው በተቃረበ ጊዜ ብዙ ተገልጋዮች ስለሚኖሩ የዛኔ መጨናነቅ ስለሚኖር ገና ካሁኑ ብትዘጋጁ መልካም ነው የሚሆነው ማለት ነው። ምክንያቱም እሱ ናሽናል አይዲ ከሌላችሁ ፈተናችሁ ላይ መቀመጥ ስለማችሉ ማለት ነው። እንዲሁም በሄዳችሁበት ቦታ ሁሉም እንዲተባበሯችሁ ስለተነገረ ተማሪ መሆናችሁን አሳውቃችሁ ቅድሚያ ማግኘት እና መውሰድ ትችላላችሁ ማለት ነው። ከዚህ ተጨማሪ ደግሞ ፈተናችሁ ሰኔ 22 አካባቢ እንደሚጀምር ይጠበቃል። ስለዚህ እናንተም ገና ከሆኑ ፕሮግራም አዘጋጅታችሁ ቀኑ ከመድረሱ በፊት መዘጋጀት ይኖርባችኋል። ከዚህ በፊትም ብዙ ተማሪዎች እየወደቁ ነው የተባለ ስለሆነ እናንተ ገና ከሆኑ ቀድማችሁ ትዘጋጁ። ማታልፉበት ምንም ምክንያት ስለሌለ ከወዲሁ ራሳችሁን መንፈሳችሁን ሳታስጨንቁ ከዚህ በፊትም ብዙ ተማሪ ነው የወደቀው አሁንም እኔ ተስፋ የለኝም ሳትሉ ገና ካሁኑ ተዘጋጅታችሁ ውጤታማ ለመሆን ማቀድ አለባችሁ ማለት ነው። እንዲሁም ደግሞ እናንተ አቅዳችሁ ከዚህ በፊት የመጡ ጥያቄዎችን ለመስራት ከፈለጋችሁ እኔ ዌብሳይት ሊንኮችን እና የቴሌግራም ሊንኮችን ስላዘጋጀሁላችሁ ከዚህ በፊትም ቪዲዮ ሰርቼላችሁ ነበረ። እዛ ቪዲዮ ላይ በመግባት ማግኘት ስላላችሁ አሊያም ደግሞ እዚህ ስክሪን ላይ ገልጽላችኋለሁ። ስለዚህ እነዛ ዌብሳይቶች እና የቴሌግራም ሊንኮች ላይ በመግባት ከዚህ በፊት የተፈተኑት ፈተና ጥያቄዎች ስለምታገኙ እዛ ላይ በመግባት ገና ከሆኑ ፕራክቲስ አድርጉ። መልካም እድል እመኝላችኋለሁ። ቻናሌን ሰብስክራይብ አድርጉ። ወደፊት ደግሞ በቆንጆ ያጠናን ይዘት እንዴት ውጤታማ መሆን እንደምችሉ ቪዲዮ እየሰራው ነው። እሱም መለቅላችሁ ይሆናል። ባይ ባይ ቻው።